የአዲስ አበባ ኪክ ቦክሲንግ አሶሲዬሽን በቀጣይ ሀገር አቀፍ ውድድርና ስልጠናዎችን ለማዘጋጀት እየሰራ እንደሆነ አስታወቀ። በከተማ በወጣቶች ዘንድ እየተወደደ የመጣውን ኪክ ቦክሲንግ ስፖርት እንደ ሀገር ለማስፋፋት ትኩረት እንደሚያስፈልገው ባለሙያዎች ይገልጻሉ። ዮናስ ሞላ ተጨማሪ አለው። የኦሎምፒክ ስፖርት የሆነው የድብልቅ አርት ኪክ ቦክሲንግ በወጣቶች ዘንድ ተወዳጅ ሆኗል። የአዲስ አበባ ኪክ ቦክሲንግ አሶሲዬሽን ስፖርቱን ለማሳደግ ልምድ ካላቸው ባለሙያዎች ጋር በመሆን ስልጠናና ውድድሮችን ያዘጋጃል። ስፖርቱ በሀገራችን በከተሞች ደረጃ በአንጻሩ የሚዘወተር ቢሆንም በተለይ በአዲስ አበባ ከተማ በበርካታ የስፖርት ቤተሰቦች ይወደዳል። አሁን ላይ በከተማዋ የበለጠ እንዲስፋፋ አሶሲዬሽኑ እየሰራ መሆኑን ለማወቅ ችለናል። ሚክስድ ማርሻል አርት፣ ኪክ ቦክሲንግ፣ ኤምኤምኤ፣ ሞይታይ እያለ ዘመናዊ የሆኑ አርቶችን ድብልቅ አርቶች ይባላሉ። እነዚህን ወጣቱ በስፋት በየማሰልጠኛው ተግባራዊ እያደረገ ነው። በስፋትም እየተወደደ ነው። ከትራዲሽናሉ ሞር ዘመናዊ ወደ ሆነው እየመጣ ነው። ከፍተኛ ተቀባይነት ያላቸው የቢዝነስ ስፖርቶች ሆነዋል። እንደገናም ደግሞ ስፖርቱ የበለጠኛ ሀገር ውስጥም ሁሉም በአሁኑ ሰዓት እየተንቀሳቀሰ ያለ ስፔሻሊ ስሙ ገኗል። የኪክ ቦክስ ግን በቂ ባለሙያተኞች ብዙ ገና እያፈራን ያለ ነው። አሁን ላይ ሌሎች አርቶችም ኪክ ቦክስ ጥቅሙን ስላወቁ ጨምረው ኪክ ቦክስ እንሰጣለን እያሉ እየለጠፈዋሉ። ግን ከምንከለክላቸው እየጠራናቸው ስልጠናውን እየሰጠናቸው እንደገና አብረውን የሚተባበሩበትና የሚሰሩበትን መንገድ እያመቻቸን ያለ ነው። የአዲስ አበባ ኪክ ቦክሲንግ አሶሲዬሽን የጽህፈት ቤት ኃላፊ ወይዘሮ ውዴ ገብረ ሚካኤል ከሚመለከታቸው አካላት ጋር በመሆን የተሻለ ስራ እየሰሩ እንደሆነ ይገልጻሉ። ኪክ ቦክሲንግ ስፖርት በአዲስ አበባ ከተማ ብቻ ነው በብዛት እየተስፋፋ ያለው። ነገር ግን እኛም ወደ ክልሎች እንዲስፋፋና በመላውም ሆነ በተለያዩ የውጭ ሀገር ውድድሮች ላይ የኦሎምፒክ ውድድር እስከሆነ መጠን በዛም ደረጃ ለመሳተፍ ያስችለን ዘንድ የተለያዩ አሰልጣኞችን ከየስፖርቱ እየለቀምናቸው እነሱ ፍላጎት ኖሯቸው መጥተው ተመዝግበው ስልጠና የወሰዱበት መንገድ አለ። እኛም እነዚህን አካላቶች አሰልጠናቸው በየክፍለ ከተማው በመበተን ስፖርት ይበልጥ እንዲስፋፋ ለማድረግ ነው እቅዳችን። በቀጣይ አህጉር አቀፍ ውድድሮችን በማዘጋጀት የስፖርተኞችን አቅም ለማሳደግ አሶሲዬሽኑ እቅድ እንዳለው ማሳውቋል። በፌዴራል ደረጃም ብዙም የተቋቋመ ስፖርት አይደለም። በዛ ደረጃ እየሄድን ነው እንዲቋቋም። እኛም ሲኒየር አሰልጣኞችም እየሄድንበት ነው ያለን። በኢትዮጵያ ደረጃ በዋናው የለም፣ እንደ ኪክ ቦክሲንግ አልተቋቋመም። እንዲቋቋም ግን እኛ ጥረት አድርገን አሰልጣኞችም ከኛ ጋር የሆኑ እያደረግን ያለን፣ ከውጭም እየተጻጻፍና የሚመጡበትን መንገድ ከተወሰነ ጊዜ በኋላ ከተሳካ የመላው አፍሪካ እዚህ እንደሚደረግ ነው እንግዲህ እቅዳችን። የአፍሪካን ኮንቲኔንታል አስበናል ኢትዮጵያ ውስጥ ለማድረግ። እዛ ላይ የሚያሸንፉ ልጆች ፋይት ቤልት አዋርድ ይወስዳሉ። ያ ቤልት አዋርድ ደግሞ ወደ እንትን ውስጥ እንዲገቡ ያደርጋቸዋል። ወደ ዓለም አቀፍ ራንክ ውስጥ እንዲገቡ ያደርጋቸዋል። ዓለም አቀፍ ራንክ ውስጥ ገቡ ማለት ደግሞ እነዚህ ልጆች በቀጣይ ዓለም ላይ በሚደረጉ ውድድር ላይ እንደ አቅማቸው እንደ ፐርፎርማንሳቸው እየተጠሩ የሚወዳደሩበት ደረጃ ይደርሳሉ። በወጣቶች ዘንድ ተወዳጅ የሆነውን ስፖርት ለማሳደግ የተሻለ ትኩረት እንደሚያስፈልገው ነው ባለሙያዎቹ የገለጹት። መንግስት እነዚህን ነገሮች አይቶ ትውልድ ላይ የምንሰራውን ነገር ደግፎ ከመጣ የበለጠ እንሄዳለን ብዬ አስባለሁ። እና ክፍተቱ ምንድን ነው? እንደ ሌሎች አይነት ስፖርቶች ለማርሻል አርት ስፔሻሊም ለኪክ ቦክስ የሚሰጠው በጀትና የሚሰጠው አቅም በጣም ትንሽ ነው። በመንግስት ድጋፍ ወይም ደግሞ በጥቂት ግለሰቦች ድጋፍ ሳይሆን ስፖርቱን ተቋማዊ አድርገን ብዙ ማህበረሰብን ያቀፈ ባለሀብቱም እጁን አስገብቶ እንዲሰራ ለቀጣይም ንግግር እያደረግን ነው። በቅርቡም የምናደርጋቸው ከአሁን በፊት እንደነበረው በሽልማትም ደረጃ ሻል ያሉ ውድድሮችን እያካሄድን ነው። በቀጣይም በቅርቡ እቅዳለን።